ሰላምና ጤና ይስጥልን የዚህ ቪዲዮ ተመልካቾች አሁን በቀጥታ ልናጋራችሁ ወደ ፈለግነው የቤት መረጃ እናልፋለን። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ በ7030 የጋራ ህንፃ የማህበር ቤት ለተመዘገቡ ቤት ፈላጊዎች አስቸኳይ ማስታወቂያ አውጥቷል። ማስታወቂያው የሚመለከታቸው ከሰኔ 2 እስከ 10 2018 ዓ.ም ምዝገባ አከናውነው ጥሪ ለሚጠባበቁ ቤት ፈላጊዎችን ነው። በዚህ መሰረት እስካሁን የ264 ተመዝጋቢዎች ስም ዝርዝር ይፋ ተደርጓል። ስም ዝርዝራቸው ይፋ የተደረገው የማህበር ቤት ተመዝግበው የሚጠባበቁ ቤት ፈላጊዎች በ3 ቀናት ውስጥ ቅጽ ሞልተው መረጃ ሟልተው እንዲያስገቡ ተጠይቀዋል። ተጠባባቂ ተመዝጋቢዎች እስከ ሐምሌ 24 2018 ዓ.ም ድረስ ብቻ በአምቢስ የሚገኘው ቢሮ ቀርበው ቅጽ እንዲወስዱ በማስታወቂያ ተገልጿል። ተጠባባቂ ተመዝጋቢዎች ቅጽ የሚወስዱበት ትክክለኛ አድራሻ በአምቢስ ግሪክ ትምህርት ቤት ፊት ለፊት የሚገኘው የቤቶች ልማትና አስተዳደር ቢሮ የጋራ መኖሪያና ቤት ማህበራት ዳይሬክቶሬት 6ኛ ፎቅ ላይ ነው። ስማቸው በማስታወቂያ ይፋ የተደረገው የማህበር ቤት ተጠባባቂዎች በተገለጸው አድራሻ በአካል ቀርበው ቅጽ በመውሰድ የሚጠበቅባቸው መረጃ ከወረዳቸው አስሞልተው እንዲያስገቡ ተጠይቀዋል። ስም ዝርዝራቸው እስካሁን ያልወጣ ተመዝጋቢዎች ግን በምዝገባ ቅደም ተከተል መሰረት ጥሪ እንደሚያደርግ ቢሮው አስታውቋል። የ264 ተመዝጋቢዎች ዝርዝር እንደሚከተለው እናቀርባለን። ከዚህ በማስከተል ደግሞ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በያዝነው ወር ለምክር ቤት ሪፖርት ባቀረቡበት ወቅት በአጠቃላይ በተለያዩ ሞዳሊቲዎች እየተገነቡ ስለሚገኙ የጋራ መኖሪያ ቤት የተናገሩትን እንድትከታተሉት እንጋብዛቸዋለን። የመኖሪያ ቤት አቅርቦትና አስተዳደር የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ቤት መሰረታዊ ፍላጎትና አንገብጋቢ የህዝብ ጥያቄ መሆኑን በመረዳት ባለፉት 5 ዓመታት 496971 ቤቶች የተገነቡ ሲሆን 26563 የመንግስት ቤቶች ለልማት ተነሺዎች ያስተላለፍን ሲሆን ከ98000 በላይ የጋራ መኖሪያ ቤቶችን ደግሞ በእጣ ለቆጣቢዎች ማስተላለፍ ችለናል። በበጀት ዓመቱም በተለያዩ የቤት ግንባታ አማራጮች ሞዳሊቲዎች በመንግስት በሪል ስቴት አልሚዎች፣ በግል አልሚዎች፣ በህብረት ስራ ማህበራትና በበጎ ፈቃደኞች በድምሩ
79516 ቤቶች ግንባታቸው እየተፋጠነ ይገኛል። ከነዚህ ውስጥ በመንግስት በጀት ብቻ እየተገነቡ ያሉ ቤቶች 50305 ሲሆኑ አፈጻጸማቸው ከ40 እጅ በላይ ደርሷል። ለረጅም ዓመታት በከተማዋ ላይ የነበረው የጋራ መኖሪያ ቤት ዕዳም እየተቃለለ መጥቷል። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ በአሁኑ ወቅት 16730 የማህበር ቤቶች በግንባታ ላይ እንደሚገኙ ተናግረዋል። በድምር 179,000 ቤቶች እየሰራን ነው ስንል የግሉን ዘርፍ ታሳቢ አድርጎ ነው። በሪል ስቴት እየለማ ያላለ፣ በግል ባለሀብት እየለማ ያላለ፣ በማህበር እየለማ ያላለ፣ በፒፒፒ እየለማ ያላለ፣ አሁን እንዳነሳሁት ደግሞ ማህበራዊ ኃላፊነታቸውን ማህበራዊ ግዴታቸውን እየተወጡ ያሉ ኢትዮጵያውያን በእነሱ እየተሰራ ያለ ቤት አለ። መንግስት ደግሞ እየሰራ ያለው ቤት ደግሞ አለ ማለት ነው። ስለዚህ እነዚህ ተደምረው ነው 179,000 ቤቶች የመጡት ማለት ነው። ቁጥሩን ለመጥቀስ ካስፈለገ በማህበር ብቻ ዘንድሮ 16730 የሚሆኑ ቤቶችን እየገነባን ነው። በግል 21090 ቤት የሚሆኑ ደግሞ በግል እየተገነቡ ነው። በሪል ስቴት ከ68008 የሚሆኑ ቤቶችን እየገነባን ነው። በመንግስት 50305 ቤቶችን እየገነባን ነው። በፒፒፒ 19391 የሚሆኑ ቤቶችን እየገነባን ነው። በበጎ ፈቃድ ደግሞ 5865 በደጋግ ኢትዮጵያውያን የሚሰሩት ቤት ነው። እንዲሁም ደግሞ ዝቅተኛ ለኑሮ ደረጃ ላይ ላሉ ወገኖቻችን መንግስት እንደዚሁ እየሰራ ያለው ደግሞ እሱም ደግሞ 5000 የሚሆን ቤት ደግሞ አለን ማለት ነው። ስለዚህ እነዚህ ቤቶች ናቸው ዘንድሮ እየተሰራ ያለውና አልፈንም ደግሞ ለሚቆጠቡትና ዝቅተኛ ለኑሮ ደረጃ ላይ ያሉ የህብረተሰብ ክፍሎቻችን እናስተላልፋለን እያልን ያለ ነው። ክቡራትና ክቡራን የዚህ ቪዲዮ ተመልካቾች ስለተከታተላችሁን እናመሰግናለን። ለቻናላችን አዲስ የሆናችሁ የኪራውድ ቻናል በቤት ዙሪያ አስተማማኝ የመረጃ ምንጭ መሆኑን በዚሁ አጋጣሚ ልንገልጽላችሁ እንወዳለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። በሌላ ቪዲዮ ዳግም እንደምንገናኝ ተስፋ እናደርጋለን። ጤና ይስጥልን።